እናንተ ደህና ናችሁ? እንዴት ናችሁ? እናታችሁ እንዴት ዋላችሁ? ሁሉ ሰላም? በእናታችሁ ኑ ቡና አጣጡ ወይ ቡና ጠጡ። ኑ ያው ኑ ቡና ጠጡ ወይ አጣጡ። ቡና አልወድም። ያው ቡና የሰውየው አባቱ ሰጥቶ እኔ ብቻዬ ነኝ ያለው ኢትዮጵያዊ፣ ሌላ ዜጋ የለም። ብቻዬ ነው ደግሞ የሚሰራው፣ ግን ቡና የሚጠጣ ሰው የለም። የኛ ልጆቹ ባገኘው ኖሮ ሰጣለሁ ብዬ የሉም የኛ ልጆቹ። ስለዚህ ኑ ቡና ጠጡ ወይ ውሰዱ። ይሄ ቡና ከኔ ነው ወይ ይዤ ነው የሚሄደው ኢትዮጵያ ሲሄድ። ኧረ ንገሩ በእናታችሁ። አያሳዝንም? ቡና ለተንኮል ማለት ነው። ኢትዮጵያ እያለው ድብና አድርጌ ነው የሚጠጣው። እዚህ ሀገር ከመጣው በኋላ ቡና መባል አስጠልቶኛል። ጠጥቼ አላቅም። ጌታ ምስክሬ ነው። አንድ ሲኒ ራሱ የሆነ አመት በዓል ላይ ማለት ነው አፍልቼ ማለት ነው አንድ ሲኒ ሊጠጣ ይላለሁ እንዳለ አልመረረኝም። በኢየሱስ ስም ለተንኮል ነው ይሄን ስላገኘው ብዬ ቁጭ አደረኩኝ። ምን ላድርገው? እናታችሁ ኑና የኔ ውዶች ወይ ውሰዱ ወይ አብረን እንጠጣ። በእውነት ያው 2 ኪሎ አያችሁት? ምን ላድርገው? ይዤ ልሂድ? አይ ከተቀመጠ ማይበሰብስማ። እውነት የኛ ልጆችን ባገኘው ሰጣቸዋለሁ። ምስኪኖች ቡና እኮ የሚወዱት ብዙ አሉ፣ ግን የለም። እዚህ ያለበት ገጠር ነው፣ እሱም ደግሞ ሌላ ዜጋ ነው ያሉት። የኛ ልጆች የሉም። ከት ላገኘው? ወይኔ ወይ ቆሻሻ ሊጥል ይዤ ሲወጣ የሉም። የኛ ኢትዮጵያ የለም ጭራሽ፣ ሌላ ዜጋ ብቻ ነው ያለው። እና አሁን ትዝ ስለኝ እኮ እስኪ ወይ እኔ የሚታቁት ካላችሁ መታችሁ ውሰዱ። እውነቴ ነው። አያሳዝንም? እሺ ይሄን ሁሉ ምን ላድርገው? አይ በቃ ይመቻችሁ። በቃችሁ ኑና በቃ ጠጡ ወይ አጣጡኝ። እሺ አማርኛ ልክ ነኛ? በቃ ይመቻችሁ። ሰላም ዋሉ። ወዳችኋለሁ፣ በእውነት ወዳችኋለሁ። እኔ እኮ ሰው ስለሚወዳችሁ ነው መሰለ። በቃ እኔ የኛ ልጆቹ ጋር አብረን መስራት እፈልጋለሁ፣ ግን አንድ ጊዜ አጋጥሞ አያውቅም። ብቻዬ ነው የሚሰራው። ጌታ ምስክሬ ነው። ብቻ አንድ ሰራተኛ ብቻ የሚፈልግ ቤት ነው የሚገጥመኝ። እኔ ለምን እንደሆነ አላውቅም። ሰው በጣም ነው የምወደው። ጌታ ምስክሬ ነው። በጣም ነው የምወደው፣ ግን በቃ አይገጥመኝም። እና ምን ላድርገው? እሺ ይሄን አሁን ምን ላድርገው? እስኪ ንገሩ። አያሳዝንም? እውነት በቃ ይመቻችሁ የኔ ውዶች። ወዳችኋለሁ፣ በእውነት ወዳችኋለሁ። በቃ እግዚአብሔር ይባርካችሁ የኔ ውዶች። እስኪ አበረታቱ፣ አይዞሽ በሉኝ። እሺ እውነት ሰው ይሻላል። ሰው መድኃኒት ነው። ውይ ሀገሬ ልጆቼ ግደሉኝ፣ እውነት ግደሉኝ። መንገድ ቤታችን መንገድ ዳር ነው። እዛ ፊት ለፊት ቁጭ ልና ቡና ሳፈላ እንትና ቡና ወጥቷል ና ጠጣ ኑ ጠጡ ምለው ቀራና አሁን ብቻችን ሆነናልና በቃ ያሳዝናም። ለማንኛው ከፈለጋችሁ ኑ ውሰዱ፣ ከፈለጋችሁ ኑ ጠጡ። እሺ እውነቴ ነው የሚለው። በቃ ይመቻችሁ። ወዳችኋለሁ፣ በእውነት ወዳችኋለሁ። ቻው በቃ ሰላም ዋሉ።